መላው አፍሪካ በጉጉት በሚጠብቀውና እጅግ ወሳኝ በሆኑ አህጉራዊ ጉዳዮች ላይ በሚመከርበት በአፍሪካ ህብረት ስብሰባ ላይ ይህ ይታያል ተብሎ ማንም አልገመተም። መሪዎች ስለ ረሃብ፣ ስለ ጦርነት እና ስለ አፍሪካ የወደፊት እድል በሚወያይበት አዳራሽ ውስጥ አንዱ ከፍተኛ ባለስልጣን በስልኩ ጌም ሲጫወት በካሜራ እጅ ከፍንጅ ተይዟል። ይህ ድርጊት ግድየለሽነት ነው ወይስ የባለስልጣናት መዘናጋት? ዛሬ በዝርዝር እንመለከታለን። የአፍሪካ ህብረት መሪዎች ጉባኤ በየዓመቱ በአዲስ አበባ ሲካሄድ መላው ዓለም ትኩረቱን አፍሪካ ላይ ያደርጋል። በዚህ የቅርብ ጊዜ ስብሰባ ላይ ግን ትኩረቱ ከውይይት ወጥቶ ወደ አንዱ ባለስልጣን አርፏል። ቪዲዮው እንደሚያሳየው ሌሎች መሪዎች በንግግርና በውይይት ተጠምደው ሳለ ይህ ግለሰብ አይፎን ስልኩን ደብቆ እጅግ በከፍተኛ ትኩረት ጌም ሲጫወት ይታያል። ይህ ድርጊት በማህበራዊ ሚዲያ ላይ ሲሰራጭ ህዝቡን ያስቆጣው ባለስልጣኑ ጌም መጫወቱ ብቻ አይደለም፣ ይልቁንም የተወከሉበት ህዝብ ጥያቄና የሀገሪቱ ችግሮች ከጌሙ በታች ሆነው መታየታቸው ነው። እኛ ለነገ የሚበላን ስናጣ መሪዎቻችን ግን በስብሰባ ሰዓት ጌም ይጫወታሉ የሚሉ አስተያየቶች በስፋት እየተሰነዘሩ ይገኛሉ። ይህ ድርጊት የባለስልጣናትን ለራሳቸው ያላቸውን ክብርና ኃላፊነት ጥያቄ ውስጥ የሚከት ነው። ባለሙያዎች እንደሚሉት እንዲህ አይነት ከፍተኛ መድረኮች የአህጉሪቱን ዕጣ ፈንታ የሚወሰንባቸው ናቸው። በአዳራሹ ውስጥ የሚገኙ ዲፕሎማቶችና ባለስልጣናት እያንዳንዱን ቃል ማዳመጥ ሲገባቸው ወደ ግላዊ ስሜትና ማዝናኛ ማዘንበላቸው ለአፍሪካ ህብረት ስምም ትልቅ ጥቁር ነጠብጣብ ነው። ቪዲዮው ባለስልጣኑ ስልኩን ለመደበቅ ቢሞክርም የካሜራው ሌንስ ግን ድርጊቱን በግልጽ መዝግቦታል። ይህ ክስተት ለሁላችንም ትልቅ ትምህርት የሚሰጥ ነው። በኃላፊነት ቦታ ላይ ስንቀመጥ ለምንወክለው ህዝብ ምን ያህል ታማኝ ነው? እናንተስ በዚህ ባለስልጣን ድርጊት ላይ ምን ትላላችሁ? ይህ ግለሰብ በድርጊቱ ሊጠየቅ ይገባል? ሀሳባችሁን በኮሜንት አጋሩ።